የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ እወቁ እንጂ ፈትናችሁ ኑሩ እንጂ ይሄንን ዓለም አትምሰሉ። ይሄኛው ዓለም እንዲቀርጻችሁ አትፍቀዱ፣ አትምሰሉ። ሞርፌ ሜታሞርፎሲስ የሚለው ቃል ከዚህ ነው የመጣው። ይሄ ፎርም አይስጣችሁ። መታደስ ማለት በቃ እየራቁ ከዚህኛው ፋብሪካ እየራቁ ወደዚህኛው ፋብሪካ መጠጋት ማለት በፍጹምና በማቹሪቲ በቅድስና በንጽህና እግዚአብሔርን በሚያከብር ህይወት ውስጥ መኖር እንደማይቻል እያሰብን ራሳችንን የምናታልልበት ዘመን ማብቃት አለበት ወገኖች። እኔና እናንተን ሰውነታችንን ለእግዚአብሔር ሕያው ቅዱስ መስዋዕት አድርገን እንድንሰጥና እንድንለወጥና እንድንታደስ ሞቲቬት የሚያደርገንና ሻንጣ እንዳናሽግ የሚያደርገን አንድ ፋክተር ምን ይባላል? የእግዚአብሔር ርኅራኄዎች። እሳቱን ፈርቶ ግን እየጠላው ይከተሏል። በኋላ ብርሃኑ ሲበራለት ለካ እግዚአብሔር የወደደን አምላክ ነው። በክርስቶስ ኢየሱስ የታረቀን አምላክ ነው። በእምነት የሚያጸድቅ አምላክ ነው። እሱ ነው ህይወቱን ድራስቲካሊ የለወጠው። በፍርሃት መከተል፣ በፍርሃት የሚከተሉ ሰዎች አሉ። የፍርሃት ቅድስና፣ የፍርሃት ኑሮ፣ የፍርሃት ኢሞሽን ወገኖች፣ እሱ በምን ማለት ፍርሃት የሰውን ልጅ ኮምፕሊትሊ ሊለውጥ አይችልም። የክርስትና ጥሪያችን ምንድነው ካላችሁ እለት እለት ይሄ ነው የጳውሎስ ምክር። እለት ይሄንን ዓለም አትምሰሉ። እለት ከዚህ ዓለም እየራቅን ወደ እግዚአብሔር ፈቃድ እንድንሄድ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ እወቁ እንጂ ፈትናችሁ ኑሩ እንጂ ይሄንን ዓለም አትምሰሉ። በሌላ አገላለጽ ይሄ ነው የልብ መታደስ ማለት ወገኖቼ። የልብ መታደስ ማለት ይሄ ነው። የተጠራነውም ለዚህ ነው። ጥሪያችን ይሄ ነው። በዚህ ዓለም ስንኖር ከዚህ ዓለም ሐሳብ እየወጣን ወደ እግዚአብሔር ፈቃድ፣ ይህ ዓለም እንዳይቀርጻችሁ የእግዚአብሔር ፈቃድ ይቅረጻችሁ ነው። አትምሰሉ፣ እሱ ነው መምሰል። እሱ ነው አትምሰሉ፣ ምሰሉ ነው። ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። መምሰል ማለት መቀረጽ ማለት ነው። ይሄ እንደ አሁን እያንዳንዱ ይሄ የውሃ መያዣ ጠርሙስ ላስቲክ እያንዳንዱን ቁጭ ብለው ሲሰሩ የሚውሉ አይመስለኝም። በላም ጠብሎ ኳ ሲያደርግ አይውልም። እሱ ቢሆን ኖሮ እንደዚህ ማዳረስም አይቻልም። እያንዳንዱን እያስመሰለ የሚያወጣ መቅረጫ አለ እና አንዳንድ ጊዜ በቲቪ ምናምን አይታችሁ እንደሆነ ላስቲኩን እንዳለ ወስዶ ፕላስቲኩን እንዳለ ወስዶ አቅልጦ ምናምን አድርጎ ያኛው ለዛኛው አቀብሎ ይሄኛው ለዛኛው አቀብሎ ይሄኛው ከዛ የሚያወጣው ቅርጻቸውን አስይዞ የሚያወጣው አለና ዝም ብሎ ነው ቷቷ የሚያደርገው። ይሄኛውን እየመሰሉ ይወጣሉ ማለት ነው። ነገሮቹ በሙሉ ውሃ፣ ላስቲክ ብቻ ሳይሆን ሌላው ነገር በሙሉ የሚቀርጻቸውን ማሽን እየመሰሉ መቅረጫውን ማሽን እየመሰሉ ይወጣሉ እና በዛው ሲወጣ እያለ ይወጣል ማለት ነው። በዚህ ዓለም ላይ ስንኖር ሁለት መቅረጫዎች አሉ። ይሄ ዓለም አለ። ይሄንን ዓለም እየመሰሉ የሚኖሩ ክርስቲያኖች አሉ። ዘመን ይቆጥራሉ፣ ግን የሚቀርጻቸው ይሄ ዓለም ነው። አሜን። ያስታውቃሉ። አስተሳሰባቸው፣ አነጋገራቸው፣ አወጣጣቸው፣ አገባባቸው በየዕለቱ ዕለት እየቀረጻቸው ያለው ይሄ ዓለም ነው። ዲስ ወርልድ ዓለማዊ የሆነው ቸርችም ልንመጣ እንችል ይሆናል፣ እናገለግል ይሆናል፣ እንደኔ አንዳንድ መንፈሳዊ ነገሮች እናደርግ ይሆናል። ግን ቢሄቨራሊ ህይወታችንን ስታየው ሞር እየቀረጸ ያለው ይሄኛው ፋብሪካ ነው። እኛ ሌላ አማራጭ አለ። ምን የሚባል የእግዚአብሔር ፈቃድ ደግሞ ይባላል። ይሄኛው ዓለም እንዲቀርጻችሁ አትፍቀዱ፣ አትምሰሉ። ሞርፌ ሜታሞርፎሲስ የሚለው ቃል ከዚህ ነው የመጣው። ይሄ ፎርም አይስጣችሁ። ይሄ ዓለም ፎርም አይስጣችሁ። ታዲያስ እየተለወጣችሁ እየታደሳችሁ የእግዚአብሔርን ፈቃድ ምሰሉ። ምን ይባላል? ይሄ በውስጥ ማንነት መታደስ ይባላል። በልብ መታደስ ይባላል። ይሄ ነው የልብ መታደስ። ይሄ ነው የመንፈስ መታደስ። ይሄ ነው መንፈሳዊ ታድሶ። ምንድን ነው? በዚህ ዓለም አልቀረጽም እያሉ ሞር የእግዚአብሔር ፈቃድ እንዲቀርጸን መፍቀድ ማለት የማያቋርጥ የመታደስ ህይወት ውስጥ ነው እግዚአብሔር የጠራን። እነኚህ ሁለት ሪያሊቲ ስላሉ እግዚአብሔር የጠራን ዕለት ማለት ነው ያን መልክ እንመስል ዘንድ ዕለት እየተቀረጽን ፎርም እየተደረግን ቅርጽ እየያዝን ዕለት አእምሯችን እየታደሰ ልባችን እየታደሰ ወደ እግዚአብሔር ፈቃድ እንድንጠጋ ነው እግዚአብሔር የጠራን። የማያቋርጥ የተሃድሶ ህይወት ውስጥ ነው እግዚአብሔር ያስገባን። የማያቋርጥ ሪፎርሜሽን ውስጥ እግዚአብሔር ነው ያስገባን። ቅርጽ እንድንይዝ ነው እግዚአብሔር ያስገባን። እንትን የለውም ማለት ነው ባጭሩ። መድረሻ የለውም በዚህ ዓለም። ግራጁዌሽን የለውም በዚህ ዓለም። ማብቂያ የለውም በዚህ ዓለም። አንድ ዓመት፣ 2 ዓመት፣ 3 ዓመት እያለን ስንሄድ አሁንም ጥሪያችን አንድ ነው። ምን?
ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። በልባችሁ መታደስ ተለወጡና እግዚአብሔር የመታደስ ዘመን ያርግልን። በውስጥ ማንነታችን መታደስ ኮምፕሊኬትድ ሐሳብ አይደለም ወገኖቼ። መታደስ ማለት በቃ እየራቁ ከዚህኛው ፋብሪካ እየራቁ ወደዚህኛው ፋብሪካ መጠጋት ማለት ነው። ከዚህ ዓለም እየራቁ ዕለት ዕለት ውርድ ልንመስል እንችላለን ለዚህ ዓለም፣ ለአካባቢ ሰው ለቤተ ዘመድ አስተሳሰባችንን በአንድ አይነት ሊቀርጹ ለሚፈልጉ ሰዎች ምን ነክቶህ ነው ሊያስብል ይችላል። ግን እሱ ነው ጥሪያችን። ለምን ከዚህኛው እየሸሸን ይሄኛው የማይገባን ስለሆነ ከዚህኛው እየሸሸን ወደ እግዚአብሔር ፈቃድ መቀረጽ እሱ ነው። በልብ መታደስ፣ በአእምሮ መታደስ። ለምንድን ነው እግዚአብሔር የጠራን? በልባችሁ መታደስ ተለወጡ። ምን ማለት ነው? ከዚህ ዓለም እያመለጡ በእግዚአብሔር ፈቃድ መቀረጽ። ግልጽ ነው ሶፋር አይደል? እንደዚህ አይደል? ግልጽ ነው። አይ ነው እንደዚህ አይነት ሐሳብ የተለመደ ብቻ ሳይሆን እንቀደስ ምናምን የተለመደ ብቻ ሳይሆን ለአብዛኞቻችን አሰልቺ ርዕሰ ጉዳይ ነው። ማለት ቦሪንግ ነገር። እንታደስ፣ እንቀደስ፣ እንለወጥ እሱና እየሞከርን ነው የሚሉ ሰዎች አሉ። ይቻላል ብለህ ነው የሚሉ ሰዎች ደግሞ አሉ። ይቻላል ብዙ ዓመት ሞክሬዋል። ተነሳሽነት የሚባል የለንም። የሚያስብል አይደለም። አሁን ተነስተህ ያዘው ምናምን የምንለው ርዕሰ ጉዳይ አይደለም። አሁን እኛም አንላችሁም ብንላችሁም አታረጉት። ተነስተው የሚያዙ ርዕሰ ጉዳዮች አሉ። ይሄ አይደለም ግን ቢገባን ይሄ ነው የሚያዙ። ተነሳሽነት የለም። እለት ደግሞ አታካችነቱ እለት መሆኑ ነው። እለት ዴይሊ ይሄን ከዚህኛው እየራክ ከዚህኛው እየተውክ የዓለም አትምሰል፣ የእግዚአብሔርን ፈቃድ ምሰል። ምን ይባላል? ይሄ የልብ መታደስ፣ የአእምሮ መታደስ ይባላል። እንደማይቻል ወጣቶች ካላችሁ ወንድሞች እናቶች ስሙኝ፣ እንደማይቻል ነገረናችሁ ከሆነ ልክ አይደለም። ያልቻሉ ሰዎችን ታሪክ እያመጣ እንትናም እኮ ስንት ዓመቱ መሰለ በጌታ እንትናም እኮ እንትን ሆነ እንትናም አልቻለ አንተ ከየት ቤት ነህ ምናምን የሚባል ነገር እያወራን ሻንጣ አሽገን እንደማይቻል በዚህ ዓለም ላይ ሲኖሩ ፍጹም ሆኖ መኖር እንደማይቻል። ፍጹም ፐርፌክሽን ማለት አይደለም፣ ግን በፍጹምና በማቹሪቲ በቅድስና በንጽህና እግዚአብሔርን በሚያከብር ሕይወት ውስጥ መኖር እንደማይቻል እያሰብን ራሳችንን የምናተልልበት ዘመን ማብቃት አለበት ወገኖች። ታዲያስ እኛ ሻንጣ እናሽግም፣ እግዚአብሔር የተናገረው በሕይወታችን ይሆናል። ፈጽሞ ተስፋ ቆርጠን አንጀምረው። ሞቲቬትድ መሆን ያስፈልጋል። በልባችን መታደስ እየተለወጥን ያን ቀን ኢየሱስን ፊት ለፊት እስከምናየው ድረስ የእርሱን መልክ እስክንመስል ድረስ በልባችን መታደስ እንለወጣለን። ለዚህ ስለሆነ እግዚአብሔር የጠራን ነው። ምንድነው የሚያነሳሳን ምክንያት? አሁን ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል what is the motivation behind? አንዳንድ ጊዜ ምናልባት ትክክለኛ የሆነ አነሳሽ ምክንያት ስለማንይዝ ይሆን ወይ ቶሎ የምንዳከመው። ለምሳሌ አንዳንድ ሰው ስለ እንደዚህ አይነት የቅድስና የመለወጥ የመታደስ ሐሳብ ሲነሳ የሚያስበው በጣም በእውነት በጣም መቀደስ በጣም በቅድስና መኖር አለ፣ በጣም አለብን። ገሃነም የሚባል ነገር አለ፣ እሳት ውስጥ ወስዶ የአንዳንድ ሰዎች ሞቲቬሽን ፍርሃት ነው። ፍርሃት ያመነጨው የቅድስና ሙከራ ነው። ካልተለወጥክ ሰይፍ ይጠብቃል። በጣም ከባድ መሆን አለቀን እና እንዳያልቅልኝ ነው በሰላም ለመኖር ከእግዚአብሔር ጋር መጨረሻም ላይ እሳቱ ጋር ላለመግባት። ማርቲን ሉተር እንደዛ አይነት መነኩሴ ነበር። ባይዘው ሰምታችሁ እንደሆነ ታሪኩን መነኩሴ ነበር። ገዳም ውስጥም ኖሯል። ከዛ በኋላ ደግሞ አንድ የካቶሊክ ሴሚናሪ ውስጥ አስተማሪ ሆነ። መዝሙረ ዳዊት እንደዚህ ያስተምር ነበር እና በኋላ የሮሜ መጽሐፍ ሲያስተምር ነው ይሄንኑ መጽሐፍ ማለት ነው ጻድቅ በእምነቱ በሕይወት ይኖራል የሚለው ገለባበጠው ማለት ነው። በስራ አይደለም በእምነት ነው ምናምን የሚለው ያው ታውቃላችሁ፣ ገለባበጠው ነው እና አንተ እኮ ከእንግዲህ ከሕይወቱ ከተለወጠ ከታደሰ በኋላ ማለት ነው ሲጠየቅ አንተ እኮ ድሮም ቢሆን አሜን በእግዚአብሔር የምታምን ሰው ነህ። በእግዚአብሔር አምን ነበር እና አንተ እኮ ያው በቻልከው መጠን የምትሞክር ሰው ነበር።
እና ምንድነው ለውጡ? አይ ድሮ እኔ በእግዚአብሔር መኖር አምን ነበር፣ እግዚአብሔርንም እፈራው ነበር፣ እግዚአብሔርንም እከተል ነበር፣ እግዚአብሔርንም አምን ነበር። ግን ወደጄው ሳይሆን ተወደው ነበር ወይ ሲባል ኢንፋክት መውደድ ሳይሆን እጠላው ነበር አለ ሉተር። እግዚአብሔርን ወደው ነበር የምትከተለው፣ መውደድ አይደለም እጠላው ነበር አለ። ታዲያ ምን አስቸግሮ ነው እየጠላኸው የምትከተለው አሉት። ገሃነሙን ፈርጃል። እሳቱን ፈርቶ ግን እየጠላው ይከተለዋል። በኋላ ብርሃኑ ሲበራለት ለካ እግዚአብሔር የወደደን አምላክ ነው፣ በክርስቶስ ኢየሱስ የታረቀን አምላክ ነው፣ በእምነት የሚያጸድቅ አምላክ ነው። እሱ ነው ህይወቱን ድራስቲካሊ የለወጠው። በፍርሃት መከተል በፍርሃት የሚከተሉ ሰዎች አሉ። የፍርሃት ቅድስና፣ የፍርሃት ኑሮ፣ የፍርሃት የፍርሃት ኢሞሽን ወገኖች፣ እሱ በምን ማለት ፍርሃት የሰውን ልጅ ኮምፕሊትሊ ሊለውጥ አይችልም። እንዴት እኔ ራሱ የሚሰቀጥጥ ህይወት ይመስለኛል። አሁን እሳት ፈርቶ ለእግዚአብሔር መኖር እስቲ ያስበው። ወደኸው ሳይሆን ወድጄ ነው ጌታን ታመልካለህ፣ ወድጄ ነው። እንዴት ነው አንዳንድ የኃጢአት ነገሮችህን ለመተው እየሞከርክ ነው? ወድጄ ነው። በዚህ ከቀጠልኩ አለቀልኛ። ይሄ በጣም ወንዝ አያሻግርም። ፍርሃት ያመነጨው ነው። ከእግዚአብሔር ጋር የትራፊክ ፖሊሶቹን አይነት ድብብቆች ነው የምንጫወተው። ሁላችንም የምናደርገው ማለት ነው። ትራፊክ አለ እያለ እንደምንነዳው ማለት ነው። ህጉ ለውጦን ሳይሆን ህግን እናከብራለን እኮ። ህጉ ለውጦን ሳይሆን ህግ አስከባሪውን ፈርተን ነው። እና ብዙ ቦታ እንደዛ ነው። ፖሊስ ስናይ የምንነዳባት ጨዋነትና ፖሊሱ ካለፍን በኋላ የምንለው አንድ እኮ አይደለም። ለምን? ህግ አክባሪ አሪፍ ሰዎች ሆነን እኮ አይደለም። ህጉ ለውጦን ሳይሆን ፖሊስ ፈርተን ነው። እግዚአብሔርን የትራፊክ ፖሊስ አይነት ጨዋታ የሚጫወቱ ክርስቲያኖች አሉ። በቃ የሆነ አስፈራሪ ነው፣ ከዛን የሆነ ከሱ መውጣት ያስፈልጋል። ያንዳንድ ሰዎች እንደዛ ነው። ያንዳንዶቻችን ደግሞ አንዳንዶቹ ፍርሃት የወለደው ነው። አንዳንዶቹ ሽልማት ድሪቭን ነው። ምን ማለት ነው? እቺን አረግለታለሁ ከዛ እንትን ይሰጠኛል። በኤክስፔክቴሽን ትሪት ፍለጋ ነው። እንትን ካረክ ከእግዚአብሔር እንትን ይሰጣል። አይታችሁ እንደሆነ አንዳንድ ጊዜ ዛሬ ምሳሌ ያበዛውባችሁ ለምንድን ነው? በቲቪ ምናምን አይታችሁ እንደሆነ እንስሳትን እንትን የሚያረጉ ትሪት የሚያሰሩ አይታችኋቸውን ከሆነ ትሪት ሰርከስ የሚያሰሩ እና ህዝብ እንደዚህ ይሰበሰብና ውሻው ይመጣና አስደናቂ ነገር ያሳያል። ይገለባበጣል፣ ምን ይላል፣ ትእዛዝ ይሰማል እና እንደዚህ ሆነ ይከራከራል፣ ምናምን ያረጋል፣ ከዛ ይሮጣል፣ ከዛ ቀና ብለ ትእዛዝ እየተጠባበቀ ያረጋል ማለት ነው። እና እኛን ለማዝናናት ተጨንቆ መስሏችሁ ከሆነ በጣም ታስቃላ። እኛ እስቲ ላዝናና እነኚህ ሰዎች ምናምን ብለው አይደለም። አይታችሁ ከሆነ የሚያሰሯቸው ሰዎች ልክ የሆነ ነገር አርጎ ሲጨርስ የሚጥልለት አንድ እንትን አለች፣ የሆነች ሰርክል ቸኮሌት ነገር ምናምን ያረጋና ይበላና ከዛ ለሚቀጥለው ትእዛዝ ሬዲ ነው። ሲያረጋት የምትከተለውን ያውቃል። እሷን ሲጨርስ ትእዛዝ ሲፈጽም የምትከተለውን ያውቃልና አንዳንድ ሰዎች ከእግዚአብሔር ጋር እንደዛ አይነት ነገር ናቸው። በቃ እግዚአብሔርን ብራይብ ማድረጊያ ለእግዚአብሔር የምኖርለት እንትን እንዲያረግ። ይሄም በጣም አድካሚ መሆን አለበት። ምክንያቱም እግዚአብሔር በሰው ጥረት ላይ ተመስርቶ የሚሰራ አምላክ አይደለማ። እግዚአብሔር በሰው ጥረት ላይ በሰው የቅድስና መጠን ላይ መጥኖ እየሰራ ቢሆን ኖሮ በማናችን ይሰራ ነበር? አሁን ይሄ ትሪት ጥበቃም እሱም ደግ አይደለም። ምንድነው የሚሰጠን ጳውሎስ? ተመልከቱ። እቺን ብቻ ካገኘን ዛሬ እኮ ምንም ሱኪ የወገኖች በልባችሁ መታደስ ተለወጡ፣ ይሄንን ዓለም አትምሰሉ። የትእዛዝ ማዕት ነው ያለው። ሰውነታችሁን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ፣ ይሄንን ሁሉ እምለምናችሁ ይላል። አንድ ፍሬዝ፣ ይሄንን ሁሉ እምለምናችሁ። ከዚህ በኋላም ይለምናችኋል ብዙ ነገር፣ በእግዚአብሔር ርኅራኄ ይላል። እኔ ሰርክል አለው መጽሐፍ ቅዱሴ ላይ በእግዚአብሔር ርኅራኄ ይሄንን ታደርጉ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። በእግዚአብሔር ርኅራኄ እለምናችኋለሁ። አንዳንድ ትርጓሜዎች ካያችሁ በእግዚአብሔር ርኅራኄዎች ነው፣ ፕሉራል ነው። in light of God's mercies ነው። ስለ በእግዚአብሔር ርኅራኄዎች እለምናችኋለሁ እንደዚህ እንድትኖሩ ነው። በሌላ አገላለጽ እኔና እናንተን
ሰውነታችንን ለእግዚአብሔር ሕያው ቅዱስ መስዋዕት አድርገን እንድንሰጥና እንድንለወጥና እንድንታደስ ሞቲቬት የሚያደርገንና ሻንጣ እንዳናሽግ የሚያደርገን አንድ ፋክተር ምን ይባላል? የእግዚአብሔር ርኅራኄዎች። የእግዚአብሔር ርኅራኄዎች ምንድነው አነሳሳችን? የእግዚአብሔር ርኅራኄዎች። አይ ዶንት ኖ እንዴት እንደምገልጽላችሁ። እግዚአብሔር ብቻ ብርሃኑን ያብራልን። እንደዚህ ነው ጳውሎስ የሚለምነው ባጭሩ። እናንተ የእግዚአብሔርን ርኅራኄዎች አይታችኋል ነው። ይሄ ነው ቋንቋ። የእግዚአብሔርን ርኅራኄዎች አይታችኋል። የእግዚአብሔርን ርኅራኄዎች ቀምሳችኋል። His mercies አይታችኋል፣ ቀምሳችኋል፣ ተለማምዳችኋል። You got it already። በተቀበላችሁት የእግዚአብሔር ርኅራኄ ብርሃን በሱ ምክንያት ስለተቀበላችሁት የእግዚአብሔር ርኅራኄ ብላችሁ ኦልሬዲ ስለቀመሳችኋቸው የእግዚአብሔር ርኅራኄዎች የሮሜ ክርስቲያኖች ምንድናቸው? እግዚአብሔር የራራላቸው። የሮሜ ክርስቲያኖች ምንድናቸው? የእግዚአብሔር ርኅራኄዎችን ኤክስፔሪየንስ ያረጉ። ስለዚህ አሁን ጳውሎስ አርጉ ሲላቸው ሻንጣ የማያሽጉበት ምክንያት ሎክ እናንተ የእግዚአብሔርን ርኅራኄዎች ቀምሳችኋል። ኢን ላይት ኦፍ እነኛ ርኅራኄዎች ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ በልባችሁ መታደስ ተለወጡ። ምክንያቱም ኦልሬዲ እንድትነሳሱ የሚያደርግ ነገር እግዚአብሔር አድርጓል። በምን ቃል ትገልጸዋለህ ጳውሎስ? ርኅራኄ። ርኅራኄ ርኅራኄ ምንድን ነው ርኅራኄ? አንዳንድ ቃላቶችን እንደምናውቃቸው አስዩም እያደረግን ማለፍ ደግ አይደለም። ምንድን ነው ርኅራኄ? ርኅራኄ ማለት ይቅርታ ስለ ቃሉ ለሚዘረበል ለችጋራም ሰው፣ ለማይመጥን ሰው፣ ለወደቀ ሰው፣ ለተስፋ ቢሱ የተገለጠ በጎነት ማለት ነው። ለሚመጥን ሰው የተከፈለ ክፍያ አይደለም። እኩያ ለሆነ ነገ መልሶ ይሰጠኛል ተብሎ ተስፋ ለተገባለት ሰው የተሰጠ አይደለም። በጣም ራራለት ይሄ ሰውዬ እኮ ራራለት የምትለው እኮ ቢጤ ለቢጤ የሆነ ነገር ሲያደርግ አይደለም። ቢጤ ለቢጤ ርኅራኄ አይደለም። እከከኝ ልከክ ነው። ነገ ይሄኛ ያደርጋል፣ ተነገ ወዲያኛ ያደርጋል። እሱ ወገኖቼ የደጉ ሳምራዊ ያደረገው ማለት እኮ ነው። ራራለት ይላል። ያ ሰውዬ አሁን ምን ይባላል? አሁን ያ ሰው ተደብድቦ ተቀጥቅጦ መንገድ ላይ የወደቀውን ሰውዬ በምን ትገልጸዋለህ? የመጨረሻ ተስፋ ቢስ። ደጉ ሳምራዊ ባያነሳው ኖሮ ተስፋ ቢስ፣ መራመድ የማይችል መሄድ የማይችል ሰው ሁሉ እያየ የሚጸየፈውን ደጉ ሳምራዊ ቆም አለና ራራለትና ብድግ አደረገው። ምንድነው ርኅራኄ? ያለዚያች ስጦታ ተስፋ ቢስ ስለነበረ ሚዝረብል የሆነ ችግር ውስጥ ጭንቁ ስላለ መልሶ መክፈል ለማይችል ለወደቀ ሰው ሶሪ ስለ ቃሉ ለውዳቂ ሰው የተገለጠች ችሮታ ማለት ነው። የተሰጠች ብድር አይደለችም። የተሰጠች ደሞዝ አይደለችም። ምርጥነትን ታይቶ የተሰጠች ሽልማትም አይደለችም። ምርጥነት ለሌለው ለወደቀ ምንም ተስፋ ለሌለው ሰው እንዲሁ የተደረገ የተለቀቀ ስጦታ ምን ይባላል? ርኅራኄ ይባላል። የሮሜ ክርስቲያኖች ምንድናቸው? ተስፋ ቢስ ለነበሩ እነኚህ ክርስቲያኖች፣ ወድቀው ለነበሩ እነኚህ ክርስቲያኖች ኦልሬዲ ለካ እግዚአብሔር ማንነታቸውን አይቶ ሳይሆን ብቃታቸውን አይቶ ሳይሆን መልሰው ይከፍሉኛል ብሎ ሳይሆን አስደናቂ ናቸው ብሎ ተገርሞ ሳይሆን ለወደቁት ሰዎች እንዲሁ በነፃ ለካ እግዚአብሔር ስጦታውን አንበሽብሿቸዋል። ምን ይባላል? የእግዚአብሔር ርኅራኄ። ክርስቲያን ምን የተቀበለ ነው? የእግዚአብሔርን ርኅራኄዎች የተቀበለ ነው። በልባችሁ መታደስ ተለወጡ ወንድሞቼ እህቶቼ። ምን ማለት ነው? አላገኘሁም ፈልጌ የተወሰነች ነገር የምጥልለት አምላክ አይደለም እግዚአብሔር። በጣም ራርቶልኛል። በዚህ በኩል መሬት ነክቷል፣ በዚህ በኩል መሬት ነክቷል፣ በዚህ በኩል ገጭ ብሏል። ምን ይሻላል? ራሴን ሰውነቴን መሰዊያው ላይ ላኑርልኝ። ሕያው የሆነ ቅዱስ የሆነ የምትደሰትበት መስዋዕት ይሁንልህ። ወገኖቼ እግዚአብሔር ይጠራችኋል። እየታደሰ ወደሚኖር ህይወት እግዚአብሔር ይጠራናል። ያለ ማቋረጥ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ።
ለምንድነው እንደዚህ አይነት ህይወት ውስጥ የምገባው? ኦሬዲ እግዚአብሔር ስለራራል፣ እግዚአብሔር ራርቶልኛል የምትሉ ስንቶች ናቸው? አይ ኖ ኢት የምትሉ አይ ኖ ቀምሼዋለሁ፣ አይቼዋለሁ። አንዳንዶቻችሁ እኮ እንደዚህ ነው የሰማችሁ። ማሙሻ ቀምሼዋለሁ የምትለውን አይ ቀምሼዋለሁ። እግዚአብሔር የተባረከ ቀምሼዋለሁ፣ አይቼዋለሁ። ሚዝረብል ሰው ነበርኩ፣ ውዳቂ ሰው ነበርኩ፣ ሰው የማያነሳኝ ሰው ነበርኩ። እግዚአብሔር ራራልኝ። ጥሩነቴን አይቶ ሳይሆን፣ ደግነቴን አይቶ ሳይሆን፣ መልካምነቴን አይቶ ሳይሆን ዝም ብሎ ስለራራ እግዚአብሔር አጋፓኦ ፍቅር፣ አጋፔ ፍቅር ዝም ብሎ ስለራራ እግዚአብሔር በደግነቱ እንደ ያዕቆብ ሰርቼ ሳይሆን ለፍቼ ሳይሆን ጥሩ ሰውነት ተገኝቶብኝ ሳይሆን ጥሩ ሰው የሆነው ኢየሱስ ስለኔ ክፉ ሰው ሆኖ ተሰቅሎልኝ፣ ደግ የሆነው ኢየሱስ ስለኔ ክፋቴን ሁሉ ተሸክሞልኝ እንዲሁ በነፃ እሷን ፍቅር እግዚአብሔር አምላክ ያለማምዶኛል። እግዚአብሔር ራርቶልኛል። እንዴት ነው የምኖረው? እንዴት ነው የምመልሰው? በል በቃ አምጣና ሰውነትህን ራስህን ማንነትህን ቤትህን ትዳርህን ኑሮህን ሁለንተናህን ለእግዚአብሔር ሕያው ቅዱስ መስዋዕት። ተሐድሶ ሲጀምር ከአምልኮ ነው የሚጀምረው። ምንም ላስመሻቸው አልፈልግም፣ ግን ወገኖች ተሐድሶ ሲጀምር ከአምልኮ ነው የሚጀምረው። ምን ማለት ነው? አሁን ኤልያስ እሳት አወረደ የሚለውን ብቻ ነው የምናነበው እኛ በቀርሜሎስ ተራራ ላይ አንደኛ ነገሥት ምዕራፍ 18 ላይ ልክ ነው የእግዚአብሔር እሳት ወረደች። ግን በነበረው ያ ትግልና ፍትጊያ ከዚህ ዓለም ጋር የነበረው ፍትጊያ ከባል ነቢያት ጋር በነበረው ያ ትግል ያ እንወራረድ ኤልያስ እኮ መጀመሪያ ያደረገው የሚለው በቃ እነኛን ድንጋዮች ሰባስቦ 12 ድንጋዮች በእስራኤል ነገዶች ቁጥር የእግዚአብሔርን መሰዊያ ፈርሶ የነበረውን የእግዚአብሔርን መሰዊያ ሰራ። ፈርሶ የነበረ የእግዚአብሔር መሰዊያ ይሰራ። የዚህን ዓለም እየመሰለ የመጣው አምልኳችን የዚህን ዓለም እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ ሳይሆን እኛ ራሳችንን ደስ የሚያሰኝና በቃ ለህሊናችንና ኮንሸሳችንን ደስ ለማሰኘት ጣል የምናረጋት ከዛ ህይወት እንውጣና ሕያውና ቅዱስ ደስ የሚያሰኘው ለእግዚአብሔር የሚሆን መስዋዕት እያደረግን ስናቀርብ እሱ ነው የአምልኮ ተሐድሶ ማለት። ነገር ሁሉ የሚጀምረው ከሱ ስለሆነ በልባችሁ መታደስ ተለወጡ። ይህንን ዓለም አትምሰሉ። እግዚአብሔር የራራልን እኛ ራሳችንን በመስጠት የምናከብርበት ዘመን ውስጥ እግዚአብሔር ያስገባል።